ዘመን ጠበቀ እግዚአብሔር ጊዜ ጠበቀ ሻሸመኔ ለኮሳት እምነትና ስልጣን የወንጌል አማኞች ናችሁ ወይ? ቀልዱ ይብቃ። ወንጌል አማኞች በሃይማኖታዊ ተቋማት ላይ ያላቸው ተጽዕኖ። መልእክት ለቲያትረኞች ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች። ዘመን ጠበቀ እግዚአብሔር ጊዜ ጠበቀ ሻሸመኔ ለኮሳት። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን አንተ ምን አርገ ነው? ባለማህተሞች የታረዱት ቄሱ የታረደው አንተ ምን አርገ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ትላንትና ኦርቶዶክስ ነበር፣ አሁን ቆንጆ ጴንጤ ነኝ። በሃይማኖታዊና ባህላዊ ትውፊቶች የበለጸገችው ኢትዮጵያ ከቅርብ ዓመታት ወዲህ ከፍተኛ ማህበራዊና ፖለቲካዊ ለውጦች እያስተናገደች ትገኛለች። ከነዚህም ለውጦች መካከል ዋነኛው የወንጌላውያን ሊቃውንት ሚና ሲሆን ይህም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎች የቆዩና የተለመዱ ሃይማኖታዊ ቤተ እምነቶች ላይ ስጋት የሚያስከትል አያያዝ ያለው ይመስላል። ይህ መጣጥፍም ኦርቶዶክስ ተዋሕዶ ቤተክርስቲያን ለወንጌላዊ አስተሳሰባቸው ስጋት አድርገው የሚመለከቱትን እነዚህ ሊቃውንት የሃይማኖት ተቋማትና ሆን ተብሎ እየተፈጠረ ያለው ግጭት በኢትዮጵያ ባህላዊና ሃይማኖታዊ ማንነት ላይ ያለውን ሰፋ ያለ አንድምታ የሚገልጠው ውስብስብ እንቅስቃሴ ላይ ያተኩራል። የአዛን ጥሪ የሚደረገው ኑና ስገዱ ለማለት ነው። ሌላ ምንም መልእክት የለው። መልእክቱ ያልሰማችሁ ሰዓት ደርሷል ኑ ነው። ያ ሌላውን በሚረብሽ መንገድ ከሆነ የሚሆን አይመስለኝም። በየቤተ ክርስቲያኑ ያሉ ማስተማሮች ለጥቅም መሆን አለባቸው እንጂ በሽተኛ እንዳይተኛ ለመከልከል መሆን የለበትም። እስልምናና ክርስትና ጎን ለጎን ሲጮህ መስማት እኮ በረከት ነው። ግን አንዱ አንዱን በሚረብሽ ሌላውን ሰው በሚረብሽ መንገድ ባይሆን ብትወያዩበት ሕግ ብናበጅ ጥሩ ነው። በኢትዮጵያ የወንጌላውያን ተጽዕኖ መጨመር ይህ ገድለ ተክለ ሃይማኖት ምዕራፍ 54 ቁጥር 23 እንደዚህ ያነባሉ። ታምረ ማርያም ገጽ 29 መቅድም ነው እንደዚህ የሚለው እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጢአን መድኃኒታችሁ ስለሆነ የመለኮት ሚራክል ነው በውስጧ ሀብን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ ነው። ከቅርብ ዓመታት ወዲህ በኢትዮጵያ ወንጌላውያን ክርስትና ከፍተኛ ተቀባይነት እያገኘ መጥቷል። ይህ እድገት በሀገር ውስጥም ሆነ በዓለም አቀፍ ደረጃ የሚስዮናውያን ጥረቶች እንዲሁም የብልጽግና ወንጌል እንቅስቃሴን ተከትሎ በተከሰቱ ማህበረ ፖለቲካዊ ለውጦች የተቀጣጠለ ነው። ቁሳዊ ሀብትና ስኬት የመለኮታዊ ሞገስ ምልክቶች እንደሆኑ አድርጎ የሚናገረው የብልጽግና ወንጌል በኢትዮጵያ ገዢውን ልሂቃን ጨምሮ በተወሰኑ የኢትዮጵያ ሕዝቦች ዘንድ ተቀባይነት አግኝቷል። ለዚህ እምነት ርዕዮተ ዓለም መስፋፋት ቀዳሚና ሰፊ ተጽዕኖ እና ጥልቅ መሰረት ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ እንቅፋት ሆና ትታያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአራተኛው መቶ ክፍለ ዘመን ጀምሮ መሰረቷን የጣለች ሃይማኖታዊ ተቋም ብቻም ሳትሆን ኢትዮጵያዊ ማንነትን፣ ባህልንና ታሪክን በማነጽ በኩል የማዕዘን ድንጋይ ነች። አስተምህሮቷና ልምዷ ከሀገሪቷ ቅርሶች ጋር በእጅጉ የተሳሰረ በመሆኑ ትውፊቶቿ የኃይል ምልክት ሆነውላታል። አክሱም በሀገር ምስረታ በስልጣኔ መንገድ ስናየውም የመጀመሪያ በር ከፋች የሆነችው አክሱም ነው ወይም አክሱማውያን ናቸው ማለት ነው። ስለዚህ ይህ በሃይማኖት አንጻር ሲሆን እጅግ አስተዋጽኦ አድርጋለች። በትግራይ ያሉ የሃይማኖት ተቋማት ኢላማነት ከህዳር 2012 ጀምሮ በትግራይ ክልል የተቀሰቀሰው ግጭት በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተቋማት ሆን ተብሎ የሚፈጸም ጥቃት እንዳለ ይፋ አድርጓል። አብያተ ክርስቲያናት፣ ገዳማትና መስጊዶች
የሃይማኖት መሪዎች የክልሉን መንፈሳዊና ባህላዊ መዋቅር ለማድከም በሚደረገው ጥረት ኢላማ ተደርገዋል። በትግራይ የደረሰው ውድመት እጅግ አስከፊ ነው። ጥንታውያን አብያተ ክርስቲያናትና ገዳማት አንዳንዶቹ ከሺህ ዓመታት በላይ ያስቆጠሩ ሲሆን ወደ ፍርስራሽነት ተቀይረዋል። እነዚህ ቦታዎች የአምልኮ ቦታዎች ብቻም ሳይሆኑ በዋጋ ሊተመን የማይችል የሃይማኖታዊና የባህላዊ ቅርሶች ማከማቻዎችም ነበሩ። የእነዚህ ሀብቶች መጥፋት ሊጠገን በማይችል ሁኔታ በኢትዮጵያ ታሪካዊ ቅርሶች ላይ ከፍተኛ ጉዳት ያደርሳል። በሃይማኖት መሪዎች ላይ እየደረሰ ያለው ጥቃት በማህበረሰቡ ላይ የመቀዛቀዝ ተጽዕኖ አሳድሯል። ቀሳውስት፣ መነኮሳትና ሌሎች አገልጋዮች ተገድለዋል፣ ታስረዋል ወይም ተሰደዋል። ይህ አጥቢያዎችን ያለ መንፈሳዊ አገልግሎትና መመሪያ አስቀርቷል። ይህ ሁኔታ የወንጌላውያን ቡድኖች ብዙውን ጊዜ በገዢው ሊቃን ስልታዊ ድጋፍ ሊገቡበት የፈለጉትን ክፍተት ፈጥሯል። በተጨማሪም በእምነተ ጽኑ ምዕመናን ላይ በሚደርሰው ግዙፍ የሰብአዊነት ጥሰት፣ ግፍ ለስቃይና ስደት ተዳርገዋል። በእነዚህ ንጹሃን ዜጎች ላይ የደረሰ ያለው ጥቃት የኢትዮጵያ መንፈሳዊና ሞራላዊ ውድቀት ያስከትላል። ይህ በእምነታቸው ብቻም በሚሰቃዩ፣ የሚገደሉ፣ እንግልት የሚደርስባቸው ኢትዮጵያውያን መበራከት የቀውሱን ክብደትና አስቸኳይ ፍትህና እርቅ አስፈላጊነትን አጉልቶ ያሳያል። የትግራይ ህዝብ ለዘመናት የመንፈሳዊ የባህላዊና የማህበራዊ ማንነቱ መሰረት የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍጹም ተከታይ መሆኑ አይካድም። በከፍተኛ እንግልትና ችግር ውስጥ ቢሆንም እንኳን ለቤተክርስቲያኗ ባለው ቁርጠኛነት ሃይማኖታዊ ስርዓቶችን ለማክበር ወደ ኋላ ሲል ወይም ጥንታዊ ገዳማትና ቅርሶችን ከመጠበቅ ላፍታ እንኳን ሲዘናጋ አይገኝም። ይህ የትግራይን ቅርስና የጋራ ማንነት በመቅረጽ ረገድ ቤተክርስቲያን የምትጫወተውን ወሳኝ ሚና አጉልቶ ያሳያል። ጦርነት በአማራ ህዝብና እምነት ተቋማት ላይ ግጭቱ በትግራይ ብቻም ተወስኖ አያውቅም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ሆነው የአማራ ህዝብም ግፍና ጭቆና ሲደርስበት ቆይቷል። ለዚህም ምክንያቱ በዋነኛነት ከወንጌላውያን የተወጣጡ ገዢ ሊቃውንታት የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የብልጽግና ወንጌል ርዕዮተ ዓለም የማስፋፋት ራዕያቸውን ስጋት አድርገው መመልከታቸው ነው። በዚህም የተነሳ ነው በአማራ የእምነት ተቋማት ላይ ያለማቋረጥ ጥቃት የማድረስ ስትራቴጂ የነደፉት። በአማራ ክልል እንደ ትግራይ ሁሉ አብያተ ክርስቲያናትና ገዳማት ጥቃት ደርሶባቸዋል። የሃይማኖት አባቶች ለስደት ተዳርገዋል። ግቡም ተመሳሳይ ይመስላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጽዕኖ ለማዳከም እና የወንጌላውያን ክርስትናን የሚጎለብትበትን ሁኔታ መፍጠር ነው። ይህ ወደ ወንጌላዊነት ለሚለወጡ ሰዎች ቁሳዊ ብልጽግናና ማህበራዊ እድገትን በሚሰጥ ጠንከር ያለ የሃይማኖት ማስለወጥ ጥረቶች ታጅቦ ቆይቷል። የፈረንካ ነገር ሲነሳ አንድ የዘነጋሁት ነገር ትውስ አለኝ። የመደመር መጽሐፍ ሽያጭ የገቢው በዳንኤል ክብረት የግል አካውንት ነው የገባው የሚባል ነገር፣ እሳቸው ወጥተው አካውንት ሊከፍቱ የሚችሉበት እድል የለም። ስለዚህ በውክልናው ለኔ ሰጡና በኔ ስም አካውንት እንዲከፈት ተደረገ። ሃይማኖታዊ በዓላትን እና የባህል ማንነትን ማዳከም በሃይማኖታዊ ስፍራዎች ላይ ከሚደርሰው አካላዊ ውድመት በተጨማሪ የገዢው ፓርቲ መሪዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ዋና ማዕከል የሆኑትን ባህላዊና ሃይማኖታዊ ተግባራት ለማዳከም ጥረት አድርገዋል። የኢትዮጵያውያን ሕይወት ወሳኝ አካል የሆኑት ሃይማኖታዊ በዓላት በአንዳንድ አካባቢዎች ተስፋ የመቁረጥ ደረጃ ላይ ደርሰዋል ወይም ሙሉ ለሙሉ ታግደዋል።
እንደ ጥምቀትና መስቀል የመሳሰሉ አበይት የአደባባይ በዓላት ሃይማኖታዊ ስርዓቶች ብቻ ሳይሆኑ የኢትዮጵያዊነትና የአንድነት መገለጫ ናቸው። እነዚህን በዓላት ተስፋ በማስቆረጥ የገዢው ሊቃን የኢትዮጵያ ሕዝብ ታሪካዊና ባህላዊ ስረ መሰረቱን ለማቋረጥ እየሞከሩ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትውፊትና የባህል ቀጣይነት ላይ አጽንዖት ስለምትሰጥ ገዢው ፓርቲ ሊጭንበት ለሚፈልገው አዲስ ወንጌላዊ ማንነት እንደ ስጋት ትቆጠራለች። ይህ በብልጽግና ወንጌል ላይ የተመሰረተ ማንነት በብዙዎች ዘንድ ዘልቆ ሊገባ ያልቻለው ከኢትዮጵያውያን ባህልና ትውፊት ጋር ሲነጻጸር ሰው ሰራሽና ለኢትዮጵያ እውነተኛ ቅርስ እንግዳ ተደርጎ በመወሰዱ እንደሆነ ይታሰባል። በኢትዮጵያ ላይ እንደ ሀገር ያለው ሰፊ አንድምታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎች የእምነት ተቋማት ላይ እየደረሰ ያለው ጥቃት በኢትዮጵያ ላይ ትልቅ አንድምታ አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከብሔርና ከክልል መለያየት በዘለለ በሀገሪቱ የአንድነት ኃይል ሆና ቆይታለች። ቤተክርስቲያኗን በማናጋት የገዢው ሊቃን እነዚህ ክፍፍሎች በማባባስና የተበታተነና የማይናበብ የተነጣጠለ ማህበረሰብ ለመፍጠር ይጥራሉ። ከነዚህ መንገዶች አንዱ የሃይማኖት ቦታዎችን በማውደምና የሃይማኖት መሪዎችን በማሳደድ በኢትዮጵያ ባህል እምነትና መንፈሳዊ ቅርስ ላይ ከፍተኛ ኪሳራን ማድረስ ነው። እነዚህ የሚሳደዱት ግለሰቦች የኢትዮጵያ የበለጸገ ታሪክና ዘላቂ መንፈስ ማሳያ በመሆናቸው ለምዕመናን ብቻም ሳይሆን ለሀገር አቀፍም ጠቃሚ ነበሩ። ብዙውን ጊዜ ሌሎች ሃይማኖታዊ ስርዓቶችን በመጉዳት የወንጌላዊ ክርስትናን በኃይል ማስፋፋት የሃይማኖት ነፃነትና መቻቻልን ስጋት ላይ ይጥለዋል። ኢትዮጵያ የክርስትና የእስልምና እምነት ተከታዮችና የባህላዊ እምነት ተከታዮች አብረው የሚኖሩባት ተቻችሎ አብሮ የመኖር አብነት ሆና ቆይታለች። በአሁኑ ጊዜ እየተስፋፋ ያለው ሃይማኖታዊ አግላይነት ይህን ሚዛናዊነት አደጋ ላይ የሚጥል ከመሆኑም በላይ ወደ ግጭትና ለመረጋጋት ሊመራ ይችላል። ማጠቃለያ አሁን ያሉ ወንጌል አማኝ የኢትዮጵያ ገዢ ሊቃን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለሀገራቸው ላላቸው አስተሳሰብና ራዕይ ስጋት አድርገው ይመለከቷታል። ይህም በተለይ በትግራይና በአማራ የእምነት ተቋማት ላይ ሆን ተብሎ ጥቃት እንዲሰነዘር ወደ ማድረግ ሃይማኖታዊ በዓላትን፣ ባህላዊ ክዋኔዎችን ወደ ማንቋሸሽ መርቷቸዋል። የቤተ ክርስቲያኖች ገዳማትና መስጊዶች መፈራረስ እንዲሁም የሃይማኖት መሪዎች ስደት በኢትዮጵያ ባህላዊና መንፈሳዊ ቅርስ ላይ ከባድ ኪሳራ ያስከትላል። ኢትዮጵያ በእነዚህ ሁከት የተሞሉ ጊዜያት ውስጥ ስትጓዝ የሀገሪቱን ሃይማኖታዊና ባህላዊ ብዝሃነት መጠበቅ አስፈላጊ መሆኑን መገንዘብ ወሳኝ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥልቅ የሆነ የታሪክ መሰረት ያላትና ሰፊ ተጽዕኖ ያላት ሃይማኖታዊ ተቋም ብቻ ሳትሆን የኢትዮጵያ ማንነት ወሳኝ አካል ናት። ይህንን ማዳከም ኢትዮጵያ ልዩ እንድትሆን የሚያደርጋትን አንድ አካል የማጣት አደጋ ነው። ለኢትዮጵያ የወደፊት ፈታኙ ሁኔታ ይህንን ቅርስ ለማክበር እና ለማቆየት የሚያስችል መንገድ መፈለግ እንዲሁም በፍጥነት እየተሻሻለ ካለው ዓለም ጋር የሚመጡ ለውጦችን መቀበል ነው። ኢየሩሳሌም ሰላም ርቋት በየዕለቱ ደም የሚፈስባት ምድር፣ የእምነትና የትግል ኪዳን ዴር ሱልጣን የጊዜ ጉዞን እላስጨራሽ ትግልን እና የዴር ሱልጣን መነኮሳት የማይበገር ጠንካራ መንፈስ የሚያሳይ ጥናታዊ ፊልም ኢየሩሳሌም የክርስቲያን የአይሁድና የእስልምና እምነት መሰረት ቅዱስ ቦታ
በቅርብ ቀን ታሪክ በጥንታዊ ድንጋዮች መካከል በሚንሸኳሸኩበት በቅድስት ሀገር ልብ ውስጥ የተቀበረ ያልተነገረ ታሪክ አለ። መገፋትን፣ ጥቃትን፣ የመቋቋም የእምነት ጽናትን፣ የማንነት የማያባራ ትግልን የዴር ሱልጣን ኢትዮጵያውያን መነኮሳት ለዘመናት ለተቀደሱ ቅርሶቻቸው ዘብ ቆመዋል። ስለሆነም አንዲት ቅንጣት ታህል ድንጋይ እንኳን አሳልፈን መስጠት የለብንም በጭራሽ። And we should not give up one little stone, nothing at all. ለፓትርያርኩ በሌላው በኩል ወርቁ ብሩ ስፍር ቁጥር ያለው ያን ሁሉ ዘመን የተጠቀሙባትን ኢትዮጵያን አሁን ብድራቱ ይኸው። በቅድስቲቷ ምድር በኢየሩሳሌም መገኘታቸው ብቻ የኢትዮጵያውያንን ዘላቂ መንፈስ በዛ መኖር የሚያረጋግጥ ያው ምስክር ነው። ነገር ግን ጉዟቸው ያለ ፈተና አልነበረ። የዴር ሱልጣን ኢትዮጵያውያን መነኮሳት ከመፈናቀል እስከ ዘር መድሮ ለማሰብ እንኳን የሚከብዱ ፈተናዎች ገጥሟቸዋል። ሆኖም በእነዚህ ሁሉ ጊዜያት እምነታቸው ሳይናወጥ ቆይቷል። ጎልጎታ የክርስቲያኖች እምነት መሰረት ነው። ምክንያቱም አዳም የተቀበረበት አብርሃም ልጁን ይስሐቅን ለመስዋዕትነት ያዘጋጀበት ቦታ ነው ተብሎ ይታመናልና ክርስቶስ የተሰቀለበት ቦታ ስለሆነ በካቶሊኮችና በኦርቶዶክስ አማኞች ዘንድ በእጅጉ የተከበረ ቅዱስ የተሰኘ ቦታ ነው። ሌላው ደግሞ ኢትዮጵያውያን ጎልጎታ ውስጥ 4 ቤተ መቅደሶች እንደነበራቸው ለማወቅ ችለናል። By legend, ቅዱስ ቦታው ነው ወደ ኢትዮጵያ መጀመሪያ የመጣው። ይሄውም በመጽሐፍ ቅዱስ የተጠቀሰው የንግሥት ሳባ ወይም ማክዳና ንጉሥ ሰለሞን ታሪክ ነው። practical terms, Christianity came to Ethiopia through the Greater Holy Land. ብዙውን ጊዜ ሁሉ ነገር በሚረሳበት ዓለም ውስጥ ታሪካቸው የእምነትን ኃይል፣ የማህበረሰብን ጥንካሬና በምንም የማይበጠስ ከእምነት ቅርስ ጋር ያለ ትስስር ምስክር ነው። ይህ አስደናቂ ቪዲዮ በስሜታዊ ጥልቀቱና በታሪካዊ ፋይዳው ታዳሚዎችን ይማርካል። ብሎም በዴር ሱልጣን ኢትዮጵያውያን መነኮሳት ያሳዩት ዘላቂ ተጋድሎና ጽናት ላይ ብርሃን ይፈነጥቃል። ታሪኮቻቸውን ተመልከቱ፣ ድምጻቸውን ስሙ፣ ከጎናቸው ቁሙ። ድንቅ ጥናታዊ ፊልም በቅርብ ቀን